ነው እና አሁን እንግዲህ ያንተ ጥያቄ ግን ክፉንም ደጉንም እድገቱንም እንደ ልብ አለማድረጉንም ካየ በኋላ ምን ይሰማሃል ነው የኔ የምትጠይቀኝ። አሁን በነፃ የተሰጠን መሬት ከሸቹ አካባቢ ያለው ከብዙ ዓመት በፊት ነው። አሁን ብዙ ዓመት የሆነ ነው፣ ወደ 30 ዓመት በፊት የትምህርት ቤቶች ጸሐፊ ነበርኩ እዚህኛ እና ይቺ እንዲያው ቢሰጡን ብዬ ባለቤቱን ብዬ ጠየቋቸው። ፍራ ሆስፒታለኛ ነበረ ይመጡ ነበርና ከዚያ አቶ አደም የሚባሉ ሰውዬ ነበሩ። ቀጠሮ የያዙልኝ ላነጋግራቸው እፈልጋለሁ። ይህችን ቦታ የሰጡን እንደሆነ በአባታቸው ስም እዚህ ላይ ትምህርት ቤት እንሰራለን ብያቸው ነበረ። በኋላ ይህን ስራቸው ሳቃሉና ሌላ ቦታ እኮ አለኝ አሉ። ሌላ ቦታ ልስጣችሁ ይችላል ሰጥም ነው ነገሩ። ይቺ ቆንጆ ናት፣ ከከተማ ላይ ያለች እምብርቱ ላይ ያለች ዋና ናት፣ በቅርብ የምትገኝ አይደለችም። እንዲህ ያሉኝን መሬት ዛሬ እግዚአብሔር ይኸውላችሁ 1 ሳንቲም ሳትከፍሉ ይኸው መሬቱ። አይገርምህም? እኔ ገርሞኛል። እንደዚያም መሬቱን መስጠት ብቻ አይደለም፣ በመሬቱ ላይ የሚሰሩ ሰዎች ማነሳሳቱም ገርሞኛል። በጣም ደንቆኛል፣ በጣም ገርሞኛል። በስብሰባ እንድገኝ የመጀመሪያው ስብሰባ የተካሄደ በስብሰባ እንድገኝ እንዴት አድርገን ገንዘብ እንደምንሰበስብ ተጠርቼ ነበርና ሄዱ። እዚያው አብሬ ውዬ መጥቻለሁ እና ያን ጊዜ ነው የተገረሙት። በዚህ ሀገር በኢትዮጵያ አድቨንቲስት የሆኑ ሰዎች 1 ሚሊዮን ብር ይሰጣሉ ብዬ እንኳንስ በእውኔ በህልሜ አላየሁም። ራሳቸውም ይኖራቸዋል ብዬ አላውቅም። ሚሊዮን ብር ያለው አድቨንቲስት እዚህ ውስጥ አለ ብዬ አልገምትም። የለውም ነው የምለው። በኋላ ገብቼ ከዚያ ንግግሩን ሰምተን መግለጫው ከተሰጠ በኋላ ብድግ ብሎ አንዱ እኔ 1 ሚሊዮን እሰጣለሁ ሲል ሰማሁ። ተሳስቼ ምንድን ነው ቢሰደምን? እውነት ነው። ደግሞ ቆይቶ ሌላውም እንደዚሁ ጭምረ ለእግዚአብሔር ምስጋና ሰጠሁ። ትልቅ ምስጋና ለእግዚአብሔር። ይሄኛ ኢትዮጵያውያን እንኳንም የሚሰጡት የሚበሉትም ሚሊዮን ብር የላቸውም። እኔም አውቀው ነበረ። ነገር ግን አሁን ወደኋላ ቀርቼ ነው እንጂ ነገሩ ይኖራቸው ነው፣ ባይኖራቸው ሊሰጧቸው ነው። እግዚአብሔር ሰጥቷቸዋል። ከሰጣቸው ደግሞ ለመስጠት ፈቃደኛ ሆነው እንዲህ ብሎ ሲናገሩ በዛች በመጀመሪያዊቱ ቀን 21 ሚሊዮን ነው ይመስለኛል የተሰበሰበው። የመጀመሪያዊቱ ቀን የነበርንባት ወደ 26 ሚሊዮን ይኸው እግዚአብሔር ይስጥልኝ 26 ሚሊዮን በአንድ ቀን በእኛ ቤተክርስቲያን ውስጥ የእኛው ህዝብ ምን ይሰማል? ዘምር ነው የሚለኝ። እግዚአብሔር እንዲህ ያለ ለውጥ ስላመጣ፣ እንዲህ ያለ መነቃቃት ስላመጣ፣ እንዲህ ያለ ፍላጎት ስላመጣ፣ እንዲህ ያለ ፈቃደኝነት የእሱን ስራ ለመስራት የእሱን ስራ ለማስፋፋት መንግስቱን ለማፋጠን እንዲህ ያለ መንፈስ ስለሰጠ ለእግዚአብሔር ትልቅ ምስጋና ነው የምሰጠው። በህይወት ቆይቼ ይህንን ለማየት በመብቃቴ እድላም ነኝ እና ጌታዬንም አመሰግነዋለሁ፣ በጣም አመሰግነዋለሁ። አሁን ደግሞ ስለ ስራው እንዴት ነው? እዚህ በዕለቱ ተገኝቷል። አሁን የምናየው ሁለተኛም ስብሰባ ባለፈው እሑድ ተጠርተን ይጀነበው እዚያው ይሄ እንደሚሰራ ምንም ጥርጥር የለኝም። ግን መጀመሪያ እምነቱ ከመልእክቱ አንዱ ለእናንተም ሆነ ሌሎች ብሎ እምነት አለኝ ይሰራል። ይሄ የታቀደው ይሰራል አምናለሁ። ለምን የማይሰራ ቢሆን እነዚያን ሰዎች አነሳስቶ ምሕረቱንም ለእኛ እንዲሰጡ አያደርግም። ህዝብንም አነሳስቶ እንዲጀምር አያደርግም። የማይሆን ነገር የእግዚአብሔርን ፈቃድ ነው። እንድናድግ እንድንስፋፋ ስሙ እንዲታወቅ በብዙዎች ዘንድ የእግዚአብሔር ፈቃድ ነው። አማኞቹ በመጀመሪያ ሲሰሩ የነበሩ የውጭ ሀገር ሰዎች ናቸው ያየኋቸው።
ከፍተኛ የሰሩ አየሁ በብዛት ኢትዮጵያውያን ናቸው፣ ፈቃደኛ ኢትዮጵያውያን። እኔ አዲስ አበባን ቤተክርስቲያን በቤተክርስቲያን ያደረጓት እነሱ ናቸው። አሁን ሶስተኛው ግን ሁለቱ ናቸው። አሁን ሁለቱ ተጣምረው የሚሰሩ ማና ማን? ምዕመናንና ሰራተኞች፣ የዩኒዮኑ ሰራተኞችና ምዕመናን። አንዱ ብቻውን አስቀድሞ እንደሰራው ሲሰራ ምዕመናን ብቻቸውን ወይም ሰራተኞች ብቻቸውን ያን ያህል ለመስራት ከቻሉ ሁለቱ በአንድ ላይ ሲሆኑማ ምን ታያለህ? የሰደድ እሳት ነው የሚሆነው። ይነሳሳል፣ ይቀጣጠላል፣ ይሰራል። እግዚአብሔር እንድንሰራ ያበረታናል። ምንም አንጠራጠርም። ታዲያ እንዲሰራ ለማድረግ ምንድን ነው? ዝም ብሎ ቁጭ ብሎ ይሰራ ላይ በቃ እንዲሰራ ለማድረግ ምንድን ነው ማድረግ ያለብን? ጥሩ ጀምራችኋል። ጸሎት አንደኛው ዋናው መሳሪያ ነው። በጸሎት ተጀምሯል፣ በቃሉ ተጀምሯል። እጅግ መልካም ነው። ሁለተኛ በጸሎትና በቃሉ ብቻ ሳይሆን መስራት ግን ተጀምሯል። ጽሁፍ የተዘጋጀ አይቻለሁ። ሌሎችም የተዘጋጁ ነገሮች አሉ። ስራ መስራት ያስፈልጋል። መጸለይ መልካም ነው። ቃሉን ማሰማት ጥሩ ነው። መስራት ደግሞ አስፈላጊ ነው። ካልተሰራ አይሆንም። ሰው ደግሞ ለመስራት አፕታይቱ የተከፈተ ይመስላል። አሁን የተነሳሳ ይመስላልና ይሰራል። አትናቁ። ትንሽ ናት እቺ ትንሽ ናት አትበሉ። ትንሽም ብትሆን ገንዘቧ ትንሽም ብትሆን ሂዱ፣ ስብሰባ አካሂዱ። እዛች ቦታ ስብሰባ አካሄዳችሁ ትንሽ ቦታ ገንዘብ ይዛችሁ ትንሽ ሰው እንግዲህ የለም። ያቺ ትንሽ ገንዘብ ትልቅ ስራ ትሰራለች። ያ ትንሽ ገንዘብ መልዕክት ታስተላልፋለች። የምታስተላልፈው መልዕክት አለ። ያንን መልዕክቷን ነው ሁሉ ሰው ለመስማት ገሬ ትንሿን እኮ እንዲህ ለማድረግ ቻለ ሲባል ሲሰማ ሳለ ትልቅ ደስታ ነው የሚሆነው። ክርስቶስና ደቀ መዛሙርቱ አብረው ውሎ ነበር። አንድ ጊዜ ወንጌል እየሰበኩ ረጅም ቀን ህዝቡ ህፃናት ሳይቀር መጥተዋል። በሜዳ ሞልቷል። ያ ሊሰማ ይፈልጋል። በጣም ክርስቶስም ለማሰማት ይፈልጋል። ጊዜ አለፈ። እንዲያው ቃሉ እየጣፈጣቸው ይመስለኛል። ቀኑ ማለፉን ሳያውቁ መሸ። በኋላ ደቀ መዛሙርቱ ወደ እሱ መጡና ኧረ ምድረ በዳ ነው ያለንበት፣ እራት ለህዝቡ መሆን የለም እና ይህንን ህዝብ አሰናብተው ሂዶ እንዲበላ ገዝቶ እንዲበላ ብሎ ጥያቄ ይችን ሀሳብ ያቀርቡለታል። እኔ አልሰዳቸው አይሄዱ። ታዲያ ምን ይሆናሉ? ስጧቸው ይብሉ። እኛ እኮ ያለን 2 ዓሣና 5 እንጀራ ነው። ይህ ስንትና ስንት ሺህ ህዝብ ነው። እንደምናመጣለን የምላቸውን ስሙ። ስጧቸው። ነገር ግን ለእነሱ ከመስጠታችሁ በፊት ወደ እኔ አምጧል። ያችን እንጀራ ወደ እኔ አምጧል። እሺ ይኸው 2 ዓሣ 5 እንጀራ ይኸው አመተናል ነው። ያ 2 ዓሣ 5 እንጀራ ያንን ሁሉ ህዝብ አበልቶ 12 መሶብ ትርፍ። ምንድነው ይህን ያመጣው? ምንድነው ያበረከተው? ያችን የክርስቶስ ልጅ ነው። ጸሎት ነው። በጸለየ ጊዜ ነው የበረከተችው። እና ወጣቶች ምላችሁ ምንድነው? ሂዱ፣ ቦታ አትናቁ። ትንሽ ቦታ ነው፣ ብዙ ሰው የለውምና ገንዘብ አይገኝም አትበሉ። አታውቁ፣ ጌታ የሚያደርጉን አታውቁም። ሂዶ ትንሿን ሳትንቁ ለትንሹም ለትልቁም ለሁሉም አሰሙ። እግዚአብሔር ደግሞ ትንሹን የሚባርክ የሚያበዛ አምላክ ያበዛላቸዋል እና ስራው ይሰራል።